ትናንት ሌሊት ከፈረንሳይ ወደ ዩኬ በእንግሊዝ ቻናል በኩል ድንበር በማቋረጥ ላይ የነበሩ 160 ገደማ ስደተኞችን ነፍስ ማዳናቸውን አገራቱ አስታወቁ። ስደተኞችን የጫነችው ጀልባ ሞተሯ በእሳት በመያያዙ ለከፍ አደጋ የተጋለጡትን የማዳኑ ስራ ዛሬ ጠዋት ተካሂዷል ተብሏል። እስካሁን ባለው መረጃ የሞተ ሰው አለመኖሩን የፈረንሳይ የባህር ዳርቻ ጠባቂዎች ገልጸዋል። ጀልባዋ ሰኞ ማታ ከፈረንሳይ ከተነሳች በኋላ ሌሊት ላይ 5 ገደማ ስደተኞች የድረሱልን ጥሪ በማድረጋቸው ከጀልባዋ ተወስደዋል። የተቀሩት ተጓዦች ግን ወደ እንግሊዝ ለመግባት ባላቸው ፍላጎት ምክንያት የቀረበላቸውን እርዳታ ሳይቀበሉ ጉዟቸውን ይቀጥላሉ። ሆኖም ዛሬ ማክሰኞ ጠዋት በጀልባዋ ሞተር ላይ እሳት በመነሳቱ የሁለቱም ሀገራት የነፍስ አድን ቡድኖች ባደረጉት የተቀናጀ የህይወት አድን እንቅስቃሴ 157 ስደተኞችን በሙሉ ማዳን ተችሏል። ለአደጋው ተጋልጠው የነበሩት ስደተኞች የየት ሀገራት ዜጎች እንደሆኑ የዜና ምንጩ አልጠቀሰም። በአሁኑ ወቅትም ሕክምናና ሌሎች ድጋፎች እንዲደረጉላቸው ወደ ፈረንሳይዋ የባህር ዳርቻ ከተማ ቦሎን-ሱር-ሜያ ተወስደዋል። ፈረንሳይና ዩኬ በህገወጥ መንገድ በእንግሊዝ ቻናል በኩል የሚደረግ የድንበር ማቋረጥን ለመግታት የተቀዳጀ የድንበር ጥበቃ ለማድረግ መስማማታቸው ይታወሳል። ይሁንና ፈረንሳይ የሚጠበቅበትን እያደረገች አይደለም በሚል በዩኬ በኩል ቅሬታ ሲቀርብባት ነው የቆየው። በሌላ ዜና ዛሬ በቪዲዮ ኮንፈረንስ የተገናኙት የአውሮፓ የሀገር ውስጥ ጉዳይ ሚኒስትሮች ለስፔን የድንበር ጥበቃ ተጨማሪ ድጋፍ ለማድረግ ተስማምተው ስብሰባቸውን አገባደዋል። ባለፈው ሳምንት መጨረሻ በኪዮታ ግዛት የተፈጠረውን የስደተኞች ፍሰት ተከትሎ የተሰባሰቡት ሚኒስትሮች የህብረቱን የውጭ ድንበሮች ጥበቃ ይበልጥ ለማጠናከርም ተስማምተዋል። መሰል ክስተት በሚፈጠርበት ጊዜም የመረጃ ልውጦችና ግንኙነቶች በወቅታዊ ቅንጅት ሊጠናከሩ እንደሚገባም አሳስበዋል። በህገወጥ መንገድ ወደ ህብረቱ ሀገራት የሚገቡ ስደተኞች ጥያቄያቸው ተመርምሮ ውሳኔ እስከሚያገኝ ድረስ ከአውሮፓ ህብረት ውጭ ባሉ ሀገራት በሚገነቡ ማዕከላት ውስጥ ይቆዩ የሚለው የኢጣሊያን ሀሳብ ቀርቦ ውይይት ስለመደረግ አለመደረጉ ግን በዜናው ላይ አልተጠቀሰም።